መድረክ ላይ ስትወጡ ወይም በሰዎች ፊት ቆማችሁ ሀሳባችሁን ልትገልጹ ስትሉ ላባችሁ በድንገት ጠብ ይላል? ልባችሁስ ከወትሮ በተለየ ፍጥነት ይመታል? ወይስ ልትናገሩት ያሰባችሁት ነገር ሁሉ ከጭንቅላታችሁ ውስጥ ድርግም ብሎ ይጠፋባችኋል? ምናልባት ሰዎች ምን ይሉኛል፣ ብሳሳትስ፣ ቢስቁብኝስ የሚሉ ጥያቄዎች አእምሯችሁን ይረብሸው ይሆን? እንግዲያውስ እውነታውን ልንገራችሁ። ይህ ስሜት የሚሰማችሁ እናንተ ብቻ አይደላችሁም። በዓለማችን ላይ ካሉ ትልልቅ ፍርሃቶች ውስጥ አንደኛው በሰዎች ፊት መቆምና መናገር ነው። ነገር ግን ይህንን ፍርሃት አሸንፈው መድረኩን ተቆጣጥረው በንግግራቸው የሰውን ልብ የሚሰርቁ ታላላቅ ሰዎችን ስናይ እነሱ የተለየ ተሰጥኦ ኖሯቸው ነው ብለን እናስብ ይሆናል። እውነታው ግን የንግግር ክህሎት በተፈጥሮ የምናመጣው ሳይሆን በሂደት የምንማረውና የምናዳብረው ክህሎት መሆኑ ነው። ሰላም የዛሬቱ ቻናል ቤተሰቦች፣ በዚህ ቪዲዮ እስከ መጨረሻው በጥሞና ከተከታተላችሁኝ ያንን የሚያስፈራ ስሜት ወደ ራስ መተማመን እንዴት መቀየር እንደምትችሉ ብቻ ሳይሆን ሰዎች ቆመው እስከሚያጨበጭቡላችሁ ድረስ ንግግራችሁን እንዴት ማሳመር እንደምትችሉ እንማራለን። የንግግር ክህሎት ማለት ዝም ብሎ ቃላት ማውጣት ማለት አይደለም። የንግግር ጥበብ ማለት ስሜትን ማጋራት፣ ሰዎችን ማሳመን፣ ማነሳሳትና የተመልካቾችን ልብ መንካት ነው። አንድ ጥሩ ተናጋሪ መድረክ ላይ ሲወጣ የሚያወራው ለራሱ ሳይሆን ለአድማጮቹ ነው። አድማጮቹን ያከብራል፣ ችግራቸውን ይረዳል፣ መፍትሄም ያመላክታል። ታዲያ ይህንን የንግግር ጥበብ እንዴት ነው የራሳችን ማድረግ የምንችለው? ፍርሃታችንን ገፍተን በድፍረት ሀሳባችንን የምንገልጽበት ያ ሚስጥር ምንድን ነው? ይህንን ሚስጥር ለመፍታትና ወደ ተግባር ለመቀየር ከዚህ ቀጥሎ እያንዳንዳችሁ በሕይወታችሁ ልታደርጓቸው የሚገቡ 5 ተከታታይና ወሳኝ ተግባራት አሉ። እነዚያ ተግባራት የየዕለት ልምዳችሁ ሲሆኑ በውስጣችሁ ያለውን ያንን ታላቅ ተናጋሪ ታወጡታላችሁ። ይህንን ጉዞ ስንጀምር ልናደርገው የሚገባን የመጀመሪያና መሰረታዊ ነገር የምንናገረውን ርዕስ ጠንቅቆ ማወቅና ጥልቅ ዝግጅት ማድረግ ነው። ፍርሃት ብዙ ጊዜ የሚመጣው የማላቀውን ነገር ብጠየቅ እስከሚል አለመተማመን ነው። ስለዚህ ስለ አንድ ርዕስ ልትናገሩ ስትዘጋጁ ከተመልካቹ በላይ እውቀት ሊኖራችሁ ይገባል። መረጃዎቹን አሰባስቡ። የተለያዩ ጥያቄዎች ቢነሱ እንዴት እንደምትመልሱ አስቀድማችሁ አስቡ። የምትናገሩትን ነገር በደንብ ስታውቁ መድረክ ላይ ስትቆሙ አእምሯችሁ ስለ ርዕሱ እንጂ ስለ ፍርሃታችሁ አያስብም። ዝግጅት ማለት በቃላችሁ ማጥናት ማለት አይደለም፣ ሐሳቡን በልባችሁ ውስጥ ማስረጽ እንጂ። ይህንን ጠንካራ መሰረት ከጣልን በራሳችን ላይ ያለንን መተማመን በከፍተኛ ደረጃ ይጨምራል። ነገር ግን ዝግጅት ብቻውን በቂ አይደለም፣ ምክንያቱም እውቀት እያለን እንኳን አእምሯችን ሊያታልለን ይችላል። ስለዚህ ይህንን የመጀመሪያ እርምጃ በደንብ ከተገበራችሁ በኋላ በቀጥታ ወደሚቀጥለው ወሳኝ ተግባር እንሸጋገር። እሱም አስተሳሰባችሁ ማስተካከልና ስኬትን በአእምሯችሁ መሳል ነው። አብዛኛውን ጊዜ መድረክ ላይ ከመውጣታችን በፊት የምናስበው መጥፎውን ነገር ብቻ ነው። ብሳሳትስ፣ ቃላት ቢጠፋብኝስ እያልን ራሳችንን እናስጨንቃለን። ከዛሬ ጀምሮ ግን ይህንን ቀይሩት። መድረክ ላይ ከመውጣታችሁ በፊት ሰዎች በፈገግታ ሲያዳምጧችሁ፣ በልበ ሙሉነት ስትናገሩና ንግግራችሁን ስትጨርሱ አድማጮች በሞቀ ጭብጨባ ሲቀበሏችሁ በአእምሯችሁ ሳሉ። አእምሯችን እውነትና ምናብን መለየት ስለሚከብደው አስቀድማችሁ ስኬቱን ስታስቡ ሰውነታችሁም ያንን የተረጋጋ ስሜት ይላበሳል። ይህ የአስተሳሰብ ለውጥ ወደ ድፍረት ለሚያደርገው ጉዞ ትልቁን ድልድይ ይገነባላችኋል። አስተሳሰባችንን ካስተካከልንና ስኬትን ካሰብን በኋላ አሁን ይህንን ስሜት ወደ ውጭ ማውጣትና በተግባር መሞከር አለብን። ይህ ወደ ሶስተኛውና እጅግ ወሳኝ ወደ ሆነው ተግባራችን ያመጣናል። እሱም ተደጋጋሚ ልምምድ ማድረግ ነው። ማንኛውም ጥበብ ያለ ልምምድ ፍጹም አይሆንም። መጀመሪያ ላይ ከባዶ ግድግዳ ጋር አውሩ። ቀጥሎ መስታወት ፊት ቆሙና የራሳችሁን ገጽታ እያያችሁ ተለማመዱ። ከዚያም አልፋችሁ የሞባይል ስልካችሁን ካሜራ ከፍታችሁ ራሳችሁን ቅረጹ። ቪዲዮውን መልሳችሁ ስታዩት የቱ ጋር ፈጠን እንዳላችሁ፣ የቱ ጋር ስሜት እንደጎደለው፣ የቱ ጋር ማስተካከል እንዳለባችሁ በግልጽ ታያላችሁ። ከቻላችሁ ደግሞ ለቅርብ ጓደኞቻችሁ ወይም ቤተሰቦቻችሁ አሳያቸው። ልምምድ ፍጹም ያደርጋል እንደሚባለው ደጋግማችሁ ስትሞክሩ ያ መድረክ ላይ የሚጠብቃችሁ ፍርሃት እየማማ ይሄዳል። በዚህ የልምምድ ሂደት ውስጥ ግን ልንረሳ የማይገባ ትልቅ ነገር አለ። የምንናገረው በአፋችን ወይም በቃላችን ብቻ አይደለም። ይህ እውነታ ወደ አራተኛውና ብዙዎች ችላ ወደሚሉት እርምጃ ያመራናል። ይህም የሰውነት ቋንቋን ወይም ቦዲ ላንጉጅ እና አይ ኮንታክትን በአግባቡ መጠቀም ነው። ንግግር ስታደርጉ እጆቻችሁ ታስረው አይናችሁ ጣሪያ ወይም ወለል ላይ ከተተከለ አድማጭ ይሰለቻቸዋል። ደፋር ተናጋሪ ለመሆን ትከሻችሁን ቀና አድርጋችሁ ቁሙ።
እጆቻችሁን ሀሳባችሁን ለመግለጽ በነፃነት ይንቀሳቀሱ። ከምንም በላይ ደግሞ ከአድማጮቻችሁ ጋር በአይን ተነጋገሩ። ሁሉንም ሰው ከማየት ይልቅ አንድን ሰው ብቻ በአይናችሁ መርጣችሁ ለጥቂት ሰኮንዶች እያያችሁ ታውሩ። ከዚያም ወደ ሌላ ሰው እይታችሁን ቀይሩ። ይህ ተግባር አድማጭ ለኔ ነው የሚያወራው ብሎ እንዲያስብ ከማድረጉም በላይ እናንተም ከብዙ ሰው ጋር ሳይሆን ከአንድ ግለሰብ ጋር የምታወሩ ያህል ስሜት ስለሚፈጥርላችሁ ፍርሃታችሁን በቅጽበት ያጠፋዋል። እነዚህን 4 ተግባራት በሚገባ ከተገበራችሁ ትልቅ ለውጥ ታመጣላችሁ። ነገር ግን የሰው ልጅ ነንና ስህተት ሊያጋጥመን ይችላል። ስለዚህ በመጨረሻ የምናየውና ጉዟችንን የሚያጠናቅቀው 5ኛው ተግባር ስህተትን በጸጋ መቀበልና ፍጹም ለመሆን አለመሞከር ነው። ብዙዎቻችን የሚያስፈራን የተዘጋጀውትን አንድ ቃል ብረሳውስ የሚለው ጭንቀት ነው። ማወቅ ያለባችሁ ትልቁ ሚስጥር ግን እናንተ የረሳችሁት ቃል አድማጫችሁ አያስታውሰውም። አንድ ሐሳብ ቢጠፋባችሁ አትደናገጡ። በፈገግታ አልፋችሁት ሌላውን ሐሳብ ቀጥሉ። አድማጭ የሚፈልገው እውነተኛ ሰው እንጂ እንደ ሮቦት ያጠናውን በቃል የሚደግም ማሽን አይደለም። ስህተታችሁን እንደ ተፈጥሯዊ ነገር ቆጥራችሁ በልበ ሙሉነት ስትቀጥሉ አድማጮች ይበልጥ ይወዷችኋል፣ ያከብሯችኋልም። በአጠቃላይ የንግግር ክህሎት ማለት እነዚህን 5 ተግባራት አዋህዶ የራስ ማድረግ ማለት ነው። በቂ ዝግጅት በማድረግ አስተሳሰብን ቀና በማድረግ በተደጋጋሚ በመለማመድ የሰውነት ቋንቋን በመቆጣጠርና ስህተትን ሳይፈሩ እውነተኛ በመሆን ማናችሁም ቢሆን ያላችሁን ምርጥ ሐሳብ ላለማካፈል ትችላላችሁ። ፍርሃት ማለት ያልሞከርነው ነገር የሚፈጥረው ጥላ ብቻ ነው። ያንን ጥላ ገፎ መውጣት ደግሞ የእናንተ ምርጫ ነው። ውድ የዛሬ ቻናል ቤተሰቦች ዛሬውኑ ውሳኔ ወስኑ። ያላችሁን ምርጥ ሐሳብ፣ ዕውቀትና ተሰጥኦ በፍርሃት ምክንያት አትደብቁት። ዓለም የእናንተን ድምፅ መስማት ትፈልጋለች። ለዚህ ደግሞ የመጀመሪያው እርምጃ ዛሬ አሁኑኑ ጀምሩ። ስልካችሁን አውጡ፣ ቪዲዮ ክፈቱና ስለምትወዱት አንድ ርዕስ ለ2 ደቂቃ እያወራችሁ ራሳችሁን ቅረጹ። ልዩነቱን ታዩታላችሁ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረግ እንዳትረሱ። እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የዛሬ ቤተሰብ ይሁኑ። በሌላ ቪዲዮ እስክንገናኝ ድረስ ዛሬን ኑሩት።